እድምያ ማለት አያችሁ በቅንነት ስበኩት በቀኝ በኩል ጣለው ማለት በቅንነት ወንጌል ስበኩ ማለት በቅንነት ስትሰብኩ አሳዎች የተባሉ ሚመናን ባህር ከተባለው ዓለም ወደኔ ይመጣሉ ንስሐ ያልገቡ ንስሐ ይገባሉ የሚያስቀድሱት ያስቀድሳሉ ሰዓታት የማይቆሙ ሰዓታት ይቆማሉ ወንጌል የማይሰሙት ወንጌል ይሰማሉ የማይዘምሩት ይዘምራሉ ከዚህ ከሁከት ዓለም ወጥተው ወደኔ ይመጣሉ ወደ ምሕረት ማማ ወደ ምሕረት አደባባይ ይመጣሉ ልጆቼ ስለዚህ በቀኝ በኩል ወንጌሉን በቅንነት ስበኩት በዓለም ላይ በቅንነት ወንጌል ስበኩ ይላችሁ ከወንጌሉ ሌላ ዓላማ ይኖራችሁ ክፉ ነገር አታስቡበት ወንጌል አዎ አቅማድ ያስፈልጋችሁ ስንቅ መቋጠሪያ ስንቅ ያስፈልጋችሁ ምክንያቱም ስንቅ ሳይኖረን ብላችሁ ለወንጌል ወደ ኋላ እንዳትሉ ምክንያት እንዳይሆን እንዳያሳልፋችሁ በትር አያስፈልግም በትር እንዳትይዙ ምክንያቱም በትር ከሌላችሁ በትር ቢኖረኝ ይሄድ ነበረ በትር ግን ምርኩዝ ስለሌለኝ አልሄድም ብላችሁ በትሩ እንቅፋት እንዳይሆን ለወንጌል አያችሁ ስለናስ ስለአባትም አታስባለ እናት አባት ይገኛሉ ስለምታስባቸው እናት አባት ከእናንተ በላይ ያስባለሁ ድሮም እናንተ አልፈጠራችኋቸው ማለት ለነሱ ለእናንተ ምን ያስባሉ ሁሉን ትታችሁ ለወንጌል በቅንነት ሰበኩት በቀኝ በኩል ጣሉት ብዙ ሰዎች ታያሉ በቅንነት አባቶቻችን ወንጌል ሰበኩ አሁን በዚህ በተቀደሰው አደባባይ ላይ የሰፈርነው ሁሉ በአባቶቻችን ሕይወት የተሰበክልን እነሱ በሞትም በሕይወትም በመከራ ይወለዱ የመንፈስ ቅዱስ ልጆቻቸው